السلام عليكم ورحمة الله وبركاته يتودداتشو خير فلاقي እህቶች እንደሞቼ እንደምን አላችሁልኝ ደህና ናችሁ ወይ እንዴት ናችሁ ሰላም ናችሁ አይደለ ሰላማችሁ ይብዛ አላህ ይደግፋችሁ አንዲት መልእክት ላስተላልፍ ነው ዛሬ ወደ እናንተ የመጣሁት መልእክቱ ምን ብዬ ነው መሰላችሁ ከኛ ይሄ የጊራና ተለቁ መስጊድ የሚቀሩ ህፍዝ ተማሪዎችና ኪታብ የሚቀሩ ልጆች ኪታብ መስጊዱ በጣም ትልቅ መስጊድ ሆኗል ብዙ ደረሳዎች አሉበት ከ180 በላይ ተማሪ አለበት ግን ኪታብ የላቸውም አሁን ኪታብ ግዙልን ይያሉ ነው እና ኪታብ መግዛት የምትነይቱ ወንድሞች እህቶቼ ይህን ተላቅ መስጊድ ለመስጊዱ ኪታብ መግዛት የምትችሉ እንግዲህ ለእናንተ መልእክት ነው ማስተላልፈው በችም ጀግና ናችሁ መስጊዱን አንጠፋችሁታል ሂፍዙ ተማሪዎች በእናንተ ድጋፍ ነው የሚቀሩ ያሉት አሁን ደግሞ እነዚህ ተማሪዎች እንኳን ለዚህ አድርሷቸው ኪታብ ይያሉ ነው በተለይ አሁን አንገብጋቢ ሆኖ ያገኘ ነው አቡ ዳውድ የሚባል ኪታብ ጭራሽ የለም በጭራሽ አጥተዋል እዛ ያደረሱ ልጆች አሁን አቋርጠዋል እንግዲህ በኪታብ እጥረት ትምህርት ማቋረጥ የለባቸውም እኛ ያያለን የምትችሉት ወንድሞቼ እህቶቼ እኔ ወደ እናንተ ብቻ ነው መጮህ አቅሙ ያለኝ እንግዲህ እስኪ የምትችሉትን ግዙላቸው ይሄን ኪታብ ልልነው ጠይቋቸው ልልነው ሰላም አለይኩም ወራህመቱላሂ ወበረካቱ ይሄንን ቪዲዮውን የተጠቀምኩት እግር መንገዱን እንደምታዩት አንድ ጊዜ ታስተውሱ ከሆነ የውሃ ጉድጓድ የምትምስ አለል ኸይር አላህ ሰጥቶናል ለሷም ዱአ አድርጉላት ውሃውንም ያስማሰኝ ነው ብያችሁ ነበር የውሃ ጉድጓዱ ተምሶ አብቅቶ አሁን የሚገጣጠመው ይሄው እንደምታዩት ይሄ የሚገጣጠመው ነው እየተገጠልን ገጣጥም ነው ትልቅ ስራን የሰራችልን ጊራና መስጊድ የውሃ ጉድጓድ ተምሶ ህዝቡን እንዲጠቀም ያደረገች አንዲት በጎ አለል ኸይር እህታችን ዱአ አድርጉላት ልላችሁ ነው ሰላም አለይኩም ወራህመቱላሂ ወበረካቱ